የእስራኤል አየር ኃይል በኢራን ላይ የሚሳኤል ማዕበል በተለይም በቴህራን፣ ታብሪዝ፣ ናታንዝ፣ ኢስፋሃን፣ አራክ፣ ኬርማንሻህ ላይ አውረደ። የእስላማዊት ኢራን አብዮታዊ ዘብ ኃይል IRGC በቴል አቪቭ፣ ባትያም፣ ሃይፋ፣ ፒታ ቲክቫ፣ ሬሆቮት፣ ታምራና ኢየሩሳሌም ላይ የባሊስቲክ ሚሳኤል ውርጅብኝ አውረደ። የአምስተኛ ቀኑ ምሽት አደገኛ የተኩስ ልውውጥ ትርጓሜው አይደለም። ከጥቃት ባሻገር የሀያላን አገራት ሚና ምንድነው? እስራኤልና ኢራን ጦርነቱን ያቆሙታል ወይ የሚለው ጭምር እየሆነ መጥቷል። አገራት አንድም በስጋት አንድም የራስን ጎራ ለመለየት በአሜሪካና በሩሲያ ጥላ ስር ሆነውም ቢሆን መካከለኛው ምስራቅ ፖለቲካ ውስጥ እንደገቡ ይነገራል። ኢራናውያን ማውራት አለባቸው። በእርግጥ ይህን ማድረግ ያለባቸው ቀድሞ ነበር። 60 ቀናት ነበሩን፣ እነሱም 60 ቀናት ነበራቸው። እንዳልኩት በ61ኛው ቀን ስምምነት የለንም። መስማማት አለባቸው። ይህ ለሁለቱም ወገኖች አሰቃቂ ነው። ነገር ግን ኢራን ይህን ጦርነት እያሸነፈች አይደለም። ማውራት አለባቸው። ጊዜው ከመሄዱ በፊት መነጋገር ይኖርባቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቴህራን ሰዎች በአፋጣኝ ከከተማዋ ይውጡ የሚል ማስጠንቀቂያ መስጠታቸው ፔንታጎን ተጨማሪ የመከላከያ አቅሙን ወደ መካከለኛው ምስራቅ መላኩና ማጥመዱ ኔታንያሁ አያቶላህን መግደል ጦርነቱን እንደመቋጨት ነው ማለታቸው የኢራን መንግስት ህዝቡ አንገት ለአንገት ከጠላት እስራኤል ጋር እንዲፋለም ጥሪ ማቅረቡ ከትላንቱ ዛሬ ወታደራዊ ውጥረቱ ሰፍቶ የአየር ጥቃቱ ከመከላከያ ጽህፈት ቤቶች እስከ አገራት ኤምባሲዎችና የቴሌቪዥን ጣቢያዎች ላይ ማነጣጠሩ አስፈሪው ጊዜ እንዲሉ የሚያደርግ ሆኗል። ዶናልድ ትራምፕ በመካከለኛው ምስራቅ ፖለቲካ ላይ በተለይም በኢራን ጉዳይ ላይ አቋማቸው ለአተረጓጎም አስቸጋሪ እየሆነ መጥቷል። በሰዓታት ውስጥ ከጦርነቱ ጀርባ የለንበትም፣ ወደ በእስራኤል አንጨክንም፣ ከጦርነቱ ይቁም፣ እስከ ኢራናውያን ዋና ከተማዋን ለቀው ይውጡና ጦራቸውን እስከ ማንቀሳቀስ መድረስ ጥያቄውን ለፋርሶቹ የበረታ አድርጎባቸዋል። 10 ሚሊዮን የቴህራን ህዝብ አንድ ምሽት ወዴት ሊንቀሳቀስ ይችላል? በምን የጦርነት መለኪያስ ቢሆን ይህን ሁሉ ህዝብ ማንቀሳቀስ ይቻላል? የመንግስታቱ ድርጅትን አንቀጽ 51 ማለትም ራስን የመከላከል መብትንስ እንዴት ሊያዩ ይችላል የሚለው ሁሉ አብሮ የሚነሳ ጉዳይ ሆኗል። ትራምፕ በትሩዝ ሶሻል ሚዲያቸው ላይ ምንም እንኳን ዋሽንግተን በቀጥታ ጦርነት ውስጥ ትገባለች አትገባም የሚለውን ባይገልጹም ኢራናውያን በቻሉት ፍጥነት ከቴህራን እንዲወጡ አስጠንቅቀዋል። በእስራኤልና በኢራን መካከል ያለው የጥቃትን በጥቃት አጸፋና ሰጥ አገባ በለየበት ሰዓት ሪፐብሊካኑ ምን አስበው ይህን ጻፉ ኢራናውያንን ያሳሰባቸው የሚገኝ ጉዳይ ሆኗል። ያም ሆኖ ግን እስከ መጨረሻው በጠላት ሚዲያና ሀሳብ አትወናበዱ የሚለው የመሱድ ፔዜሽኪያን መንግስት አይደለም ከእስራኤል ጋር ከአጋሮቿ ጋር ሁሉ እንፋለማለን በሚል ለህዝቡ ትእዛዝ ሰጥቷል። ኢራንም በአሁኑ ጥቃት ተጠናክራ መቀጠሏ እንዳለ ሆኖ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ አያቶላ አሊ ኻሜኒ እንደ ኢራቁ ሳዳም ሁሴን ጣፋንታቸው ይሆናል ማለታቸው አነጋጋሪ ሆነዋል። የኢራን የኒውክሌር ማብላያዎችና ወታደራዊ መሰረቶች መውደማቸው እንዲሁም የጦር አዛዦቿ ህይወት ማለፍ አያቶላዎቹን እያበሳጨ ባለበት ሰዓት ተጨማሪ ጥቃት በምዕራብ ኢየሩሳሌምና በቴህራን ሳይቀር በሚሳኤል መታጀቡ የትራምፕ ማስጠንቀቂያ ስጋትን እየፈጠረ መጥቷል። ጦራችን ተዘጋጅቷል። የሀገሪቱ ባለስልጣናትና ህዝቡ ከጦራችን ጎን ነው። ዛሬ በሁሉም የሀገሪቱ ፖለቲካ አንጃዎችና በመላው ኢራን ያሉ ቡድኖች ሁሉ አንድ መልእክት ሰደዋል። ሁሉም የሚሰማው ለተጠሉት ለአሸባሪዎቹና ለጽዮናውያኑ ምላሽ መስጠት የግድ እንዳለብን ነው። ሆቪየት ኸቢስ ረዝል አሜሪካም ሆነች ሌሎች የእስራኤል አጋሮች ሲሽኮረመሙበት የነበረውን ጦርነት በቀጥታ ሊገቡበት የሚችሉበትን አጋጣሚ እየፈጠሩ መሆኑንም የሚያሳይ አድርጎታል። በዛ ላይ እንደነ ሩሲያና ቻይና ያሉ ሀገራት በግልጽም ለዓለም ሚዛን ይሆናሉ ወይስ አይሆኑም የሚለውን ለፕላኔቷ በግልጽ የሚያስቀምጥላት ይሆናል። ትክክለኛ የመፈተኛ ጊዜያቸውም ሆኗል። በእርግጥ ሩሲያና ቻይና ከመግለጫ አልተሻገሩም በሚል ሲታሙ የነበረ ሲሆን ማለዳውን ቻይና አሜሪካ የእስራኤልንና የኢራንን ጦርነት ከማባባስ መገታት አለባት በሚል ማስጠንቀቋ በግልጽ የሚያሳየው አንዳች ጉዳይ እንዳለ ነው። ቢያንስ እንኳን ቤጂንግ ዋሽንግተንን ጥላቻም ቢሆን ከቴህራን ጋር አብራ የምትቆምበትን አጋጣሚ ሊፈጥር የሚችል ሆኗል። ይህ ማለት ግን ፑቲንና ሺ በዓለም አቀፍ ተቋማትና በግንባር እስራኤልን አውግዘው ግንባር ላይ ይፋለማሉ የሚል አተረጓጉም ላይኖር ቢችልም ከትላንቱ ይልቅ ዛሬ የዓለም ጎራ የሚለይበት ፖለቲካዊ መደላድሉን ፈጥሮታል። ዶናልድ ትራምፕ ከእስራኤል ጥቃት ጀርባ የለውበትም አሉ የሚለው አጓጉል ፖለቲካዊ መመጻደቅ አሊያም ለጉዳዩ ፍትሐዊ ነኝ ለማለት ካልሆነ በስተቀር
እጃቸው እንዳለበት የሚያሳዩ ነጥቦች እጅጉን እየበዙ ናቸው። ትራምፕ ኔታንያሁ ጋር ለ40 ደቂቃ አውርተዋል። ከዛ ደግሞ ኔታንያሁ ካቢኔያቸውን በኢራን ጉዳይ ላይ ሰብስበው አማከሩ። አሜሪካን በኢራቅ ያሉ ዜጎቿ እንዲወጡ አዘዘች የሚሉትን ቅድመ የጥቃቱን አካሄዶች መውሰድ ከበቂ በላይ አድርጎታል። አደራቸውን በድጋሜ ኢራናውያን ቴህራኑን ለቀው መውጣት አለባቸው በሚል ሀሳብ መስጠታቸው ዶናልድ ትራምፕ ይህን ጉዳይ በድጋሜ እንዲመለከቱት አድርጓቸዋል። ኢራን የኒውክሌር ስምምነቱን መፈረም ነበረባት፣ ነግሬያቸው ነበር። ይህ አስፈሪ ጉዳይ ትርፉ የሰው ሕይወት ማስቀጠፍ ነው የማረጋግጥላቸው። አሁንም ቢሆን መቼውንም ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም ማለታቸው ያለውን ውጥረት ትራምፕ በግልጽ የሚያሳይ አድርጎታል። ኔታንያሁ የኒውክሌር ድርድሩን ለማስቀረት የፈጸሙት ጥቃት ነው በሚል ኢራን በምትከስበት አጋጣሚ ትራምፕ ይህን ማለታቸው ትርጓሜውን በእርግጥ የቅንጅት ያደርገዋል። ይህ ሁሉ ውጥረት ባለበት አጋጣሚ የአሜሪካው መከላከያ ሚኒስትር ፔት ሄግሴት ተጨማሪ የመከላከል አቅምን ለመፍጠር ወደ መካከለኛው ምስራቅ ተጨማሪ ኃይሎችን ወይንም ደግሞ ስምሪቶች መደረጋቸውን አስቀምጠዋል። ምንም እንኳን ምን አይነት ሀብትና ኃይል እንደተንቀሳቀሰ ግልጽ ባያደርግም ፔንታጎን ዝግጅቱን ማድረጉን ግን አሳውቋል። የአሜሪካን ኃይል በቀጠናው መከላከል ቅድሚያ የምንሰጠው ጉዳይ ነው ብለውታል ፔት ሄግሴት። ሚሊተሪ ዎች ሜጋዚን አሜሪካ 30 አየር ላይ ነዳጅ የሚቀዱ ታንከሮች ከአትላንቲክ ወደ መካከለኛው ምስራቅ መላኳን ይፋ አድርገዋል። በእስራኤል ኢራን ውጥረት ላይ አሜሪካ በግልጽ ልትገባበት እንደሆነ የሚያሳይ እርምጃም ነው ብለውታል። ውጥረቱ ከትራምፕ መግለጫ የተሻገረ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራኑን ሁለንተናዊ መሪ አያቶላ አሊ ኻሜኒን መግደል ጦርነቱን ይቋጨዋል የሚል ሀሳብ መስጠታቸውም በኢራን ላይ የተቀናጀ ጥቃት ሊኖር እንደሚችል በግልጽ የሚጠቁም ሆኗል። ግጭቱን አያባብሰውም። ግጭቱን የሚቋጨው ይሆናል። የሰላም ንግግር ነበረን፣ እድልም ሰጥተናል። ለእኛ መልካም አጋጣሚ ስለሚፈጥረው እንደማስበውም ለሁሉም መልካም እድል የሚኖረውን የፕሬዚዳንት ትራምፕ ድርድር ለማሳካት ነገር ግን በድርድሩ መሃል የኢራኑ ሁለንተናዊ መሪ አያቶላህ አሊ ኻሜኒ ሞት ለእስራኤል እያሉ በየቀኑ በሚባል ደረጃ ይጽፋሉ። ኔታንያሁ ይህን አስተያየት ከሰጡ በኋላ 2 የአሜሪካ የጦር መርከቦች ወደ ቀጠናው ቀርበዋል የሚል መረጃ መውጣቱ ደግሞ ጉዳዩን አስቸጋሪ አድርጎታል። ዩኤስኤስ ካርል ቬንሰን በአረቢያ ባህር እንዲሁም ዩኤስኤስ ኔሚትስን አይተናል የሚል መረጃ ተጋርተዋል። ኔሚትስ በድጋሜ በደቡባዊ ቻይና ባህር የተጠመደች ሲሆን አሊያም የተንቀሳቀሰች ከመሆኗን ባሻገር የዩኤስኤስ ካርል ቬንሰን ሚናን ለመተካት ነው ተብሏል። በእርግጥ ውሳኔው ሁለቱም መርከቦች በአካባቢው እንዲቆዩ ይደረጋል የሚል ሲሆን ምናልባትም ከጦርነቱ በፊት የተንቀሳቀሱ ሳይሆኑ አይቀሩም የሚል መረጃም እንዲሁ እየወጣ ይገኛል። ሚሳኤልን በአየር ላይ ማውደም የሚችሉም ናቸው ይባልላቸዋል። ይህ ባለበት አጋጣሚ ማለትም አሜሪካ ዓለም አቀፍ ዝግጅት እያደረገች ነው በሚባልበት ሰዓት ቻይና የኢራንና የእስራኤልን ውጥረት ማባባስ የለብሽም በሚል አሜሪካን ማስጠንቀቋ ፖለቲካውን እያወሳሰበው መጥተዋል። ትራምፕ የቴህራን ነዋሪዎች አሁኑኑ ለቃችሁ ውጡ ማለታቸውን ተከትሎ ነው ቤጂንግ ዋሽንግተንን ያስጠነቀቀችው። በሰዓቱ ላይ ነዳጅ መጨመር አሜሪካ ሚናዋ ሆኗል፣ ግፊት መፍጠርም ውጥረቱን አይቀንሰውም በሚል እየወቀሰች ይገኛል። ዛሬ ንጋቱን እስራኤል 30 ሚሳኤሎችን ኢራን ተኩሳብኛለች ማለቷም ተሰምተዋል። አብዛኞቹን አክሽፍ ያለው ጉዳት ያደረሱብንም አሉ በሚል አምናለች። የሞሳድን ማዕከል መትቻለው የሚል መግለጫ ኢራን ማውጣቷም እንዲሁ የተሰማ ሲሆን ፖለቲካው ከትላንቱ ዛሬ ተባብሶ አሊያም ተወሳስቦ ሊቀጥል የሚችልበትን አጋጣሚም የፈጠረ አድርጎታል።